ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታታዮቻችን እንደምን ከረማችሁ? ዛሬ በባለፈው ክፍል የቀጠለ ግሬድ 11 ኢኮኖሚክስ ፓርት 7 ይዘን መጥተናል ማለት ነው። ሶ ዚስ ኢዝ አይ ቲንክ ዘ ላስት ኦፍ ዘ ኤንድ ኦፍ ቻፕተር በቻፕተር ዋን የመጨረሻው ፖይንታችን ይሆናል ማለት ነው። በባለፈው ክላስ ስለ በጀት ላይን ዋት ኢዝ ዘ ኢፌክት ኦን ቼንጅ ኢን ኢንካም ኤንድ ፕራይስ ኦን በጀት ላይን የሚሉ ነገሮች አይተናል። ምን አይነት አፌክት ያደርጋል በጀት ላይን ማለት ምን ማለት ነው እና ቼንጅ ሲያደርጉ ኢንከም እና ፕራይስ ምን አይነት አፌክት ያደርጉታል የሚለው ነገር አይተናል ማለት ነው። ዛሬ አንደርስታንድ እና ዲፋይን ልናደርጋቸው የሚገቡ ፖይንቶች ኦፕቲመም ኦፍ ዘ ኮንሱመር ማለት ነው። ኮንሱመሩ ኦፕቲመም የሚደርሰው መቼ ነው የሚለው ነገር እናያለን ማለት ነው። አት ዘ ኤንድ ኦፍ ዚስ ሴክሽን ሜቢ ስቱደንት ዲፋይን consumer optimum, graphical optimum position, and discuss effect change in income on consumer optimum and analyze consumer optimum and change in price. Good. I think this is the same expression in the previous classes. I think the optimum budget line change in on effects in ኢንከም ኤንድ ፕራይስ ማለት ነው። ኢንከም እና ፕራይስ ላይ ምን አይነት አፌክት ያደርጋል የሚለውን ለማሳየት ነው። ሶ ኦፕቲመም ነው ማለት ምን ማለት ነው? በባለፈው ስንፈልግ ኦፕቲመም ነው ማለት ኮንሱመሩ ኢንተርሴፕቱን ለማግኘት አንዱ ጥቅሙ ምንድነው? ኦፕቲመም የምንፈልግ ነበረ። ሶ ዘ ኬዝ ኦፍ ኢንዲኬሽን ዛት ኢዝ ዋን ኦፍ ኦፕቲመም ዘ ኮንሱመር ምንድን ነው የሚለው ነገር ኮንሱመር ሲክስ ቱ ማክሲማይዝ ኮንሱመር ሲክ ቱ ማክሲማይዝ ዩቲሊቲ ኦር ሳቲስፋክሽን ባይ ስፔንዲንግ ኢንከም ኦን ጉድስ ኤንድ ሰርቪስ። ስለዚህ አንድ ተጠቃሚ ማክሲማይዜሽን ኦር ሳቲስፋክሽን ለማግኘት ምን ያደርጋል ማለት ነው? ስፔንድ ያደርጋል ኢንከም ኤንድ ጉድስ ማለት ነው። ኢንከም እና ጉድስ ኢንከሙን አውጥቶ ጉድስና ሰርቪስን ፐርቼዝ ያደርጋል፣ ይገዛል፣ ይጠቀማል። ምን ለማግኘት? ማክሲማይዝ ዩቲሊቲ ኦር ሳቲስፋክሽን ለማግኘት፣ እርካታን ለማግኘት ገንዘባችሁ አውጥታችሁ ገቢያችሁን እንትን ብላችሁ ምን ታደርጋላችሁ? ፐርቸስ ታደርጋላችሁ፣ ጉድስ እና ሰርቪስ ትገዛላችሁ ማለት ነው። ሶ አንድ ኮንሱመር ማክሲማይዜሽን ደረሰ ወይም ሃይስት ፖሲብል ኢንዲፈረንስ ከርቭ ያሳያል ማለት ነው። አንድ ሰው ማክሲማይዜሽን ነው ወር ደግሞ ማክሲመም ደረሰ ወይም ማክሲመም ዩቲሊቲ ኦር ሳቲስፋክሽን ደረሰ ነው ለማለት ደርሷል ለማለት በበጀት ላይን እና በኢንዲፈረንስ ከርቭ ስናየው ምንድን ነው? ሃይስቱ ነው ካሉት ከፍተኛው ማለት ነው። ለምሳሌ በጀት ላይናችን እንደዚህ አይነት ድሮ ብናደረግ ኢንዲፈረንስ ከርቭ ደግሞ እንደዚህ እያደረገ የሚሄድ ነገር ቢሆን ተች እያደረገው በሚሄድ በሁለቱ ሪሌሽንሽፕ ስናሳይ በዚህ ጋር ያለው ሳቲስፋክሽን እዚህ ጋር ያለው ሳቲስፋክሽን እዚህ ጋር ያለው ሳቲስፋክሽን አለ። ታንጀንት ኦፍ ዘ ፖይንት ማለት ነው። የከርቭ የኢንዲፈረንስ ከርቭ እና የበጀት ላይን ታንጀንት ፖይንቶች የሚያሳዩት ማክሲማይዜሽን ፖይንት ነው። ስለዚህ ሃይ የሆነ ማክሲመም ያለው ምን ላይ ነው? እዚህ ጋር ነው ማለት ነው። ዚስ ማክሲመም ፖይንቱ ያሳያል ማለት ነው። ስለዚህ ኮንሱመሩ ሃይስት የሆነ ማክሲማይዜሽን ኢንዲፈረንስ ከርቭ ካለ ማክሲመም መሆኑ ያሳያል። በቀላሉ እንረዳ እንችላለን ማለት ነው። በጀት ላይን ላይ ሃየር የሆነ ኢንዲፈረንስ ከርቭ ካለ ምንድን ነው ማለት ነው? ሃይ የሆነ ሳቲስፋክሽን አለ ማለት ነው ካሉት ማለት ነው። Preference of the consumer are indicated by indifference curve, and the budget line specifies the different combination of X and Y the consumer can purchase limited income. ስለዚህ ኢንከም ምንድነው? ሊሚትድ ነው። አይናው ኢንከማችሁ ታውቁታላችሁ። ስለዚህ ኤክስ እና ዋይ ነው መግዛት የምችሉት። ኤክስ እና ዋይ ትገዛላችሁ። ሃይ የሆነ ኦፕቲመም ለማግኘት የግድ ሁለቶች ድሮ ታደርጋላችሁ። በጀት ላይን ኤክስ እና ዋይን ድሮ ያደርጋል። ከዛ ኢንዲፈረንስ ከርቭ ደግሞ አለ እዚህ ጋር። ኢንዲፈረንስ ከርቭ ማለት ሁለት የተለያየ ነገሮች ተጠቅማችሁ ተምስ የሆነ ሳቲስፋክሽን ማግኘት ማለት ነው። እነሱ ሁለቱ አንድ ላይ ስትሏቸው ሃይ የሆነ ከፍተኛ ከላይኛው ያለው ፓርት ኦር ፋር አዌይ ፍሮም ዘ ኦሪጂን ከኦሪጂኑ እየራቀ የመጣው ሃይስት ፖሲብል ሳቲስፋክሽን መሆኑን ትረዳላችሁ ማለት ነው። ስለዚህ አንድ ኮንሱመር አላማው ምንድን ነው? ሊሚትድ በሆነ በጀት ገቢው ሊሚትድ የተደረገች የሆነ ኢንካም አለች። በሱ ሃይ የሆነ ፖሲብል ሳቲስፋክሽን ማግኘት ነው ማለት ነው ህልሙ።
This occurs when an indifference curve is a tangent to the budget line. So the slope of indifference curve is equal to the slope of budget line. ስለዚህ ጋር የሚያሳየ በጀት ላይን ምንድነው? ታንጀንት ታንጀንት ሚንስ እዚህ ጋር በጀት ላይን አለ፣ እዚህ ጋር ደግሞ ኢንዲፈረንስ ከርቭ አለ። ዚስ ኢዝ ታንጀንት ኦፍ ዘ ፖይንት ማለት ነው። ይችኛው ታንጅ የምታደርገው ከርቧና በጀት ላይኑ ተች የሚደራረጉበት ቦታ ኢኳል የሚሆኑበት ቦታ ሁለቱ እኩል ይሆናሉ ማለት ነው። ሶ ኮንሱመሩ ማክሲማይዜሽን ኦር ኦፕቲመም ኮንሱመር ኢኩሊብረም መድረሱ የሚያሳየው ታንጀንት ኦፍ ዘ ፖይንት ነው። እዚህ ጋር ማክሲመም ሊሆን ይችላል። ማክሲማይዜሽን የደረሰበት ኮንሱመር ኢኩሊብረም ኦር ዩቲሊቲ ማክሲማይዜሽን ነው የምንልበት ቦታ ይቺ ናት ማለት ነው። ሶ የሁለቱ የኮንሱመር ማክሲማይዜሽን ኦር ኢኩሊብረምስ it is the line draw from the budget line and indifference curve attach or touches on the tangent to the point is the maximization point ማለት ነው። ሁለቱ ማክሲማይዜሽን ፖይንት መሆኑን በደንብ ያሳያል ማለት ነው። ሶ እዚህ ላይ የሚያሳየው ደግሞ ማርጂናል ሬት ኦፍ ሰብስቲቱሽን እና በጀት ላይናችን ዛት ሚንስ በጀት ላይን ኤንድ ማርጂናል ሬት ኦፍ ሰብስቲቱሽን ምንድን ናቸው? እኩል ናቸው። ኢንዲፈረንስ ከርቭ ማርጂናል ሬት ኦፍ ሰብስቲቱሽን አንዱ በአንዱ እየተካን ስንሄድ ዘሴም የሆነ ሳቲስፋክሽን ማግኘት ነው። በጀት ላይን ደግሞ ምንድን ነው? ላይክ ኔጌቲቭ ኢምፓክት የኔጌቲቭ ላይን ነው ያለው። አንዱ ሲጨምር አንዱን ይቀንሳል። እዚህ ሁለቱ እኩል ይሆናሉ ማለት ነው። ስለዚህ ሁለቱ እኩል ነው ማለት ታች ያደርጋሉ ማለት ነው። ኮንሱመር ማክሲማይዜሽን የሚደርስበት ቦታ ማለት ነው። ሶ ካልኩሌሽን በዚህ ሜትድ የትኛው ምንድነው የሚያደርገው? ኢንዲፈረንስ ከርቭ የምንላት ማለት ነው። ኢንዲፈረንስ ከርቭ ኤክስን እና ዋይን እኩል ናቸው የምንልበት። ይሄኛው ደግሞ ምንድነው? በጀት ላይን ነው። ይህ በጀት ላይን ስለዚህ ሁለቱ እኩል ናቸው ማለት ሁለቱ በአንድ ላይ ተች ሲደራረጉ this is budget line, this is ኢንዲፈረንስ ከርቭ ማለት ነው። ሶ እዚህ ጋር ተች የተደራረጉበት ቦታ ታንጀንት ኦፍ ዘ ፖይንት ምንድነው ማለት ነው? ኮንሱመሩ ማክሲማይዜሽን የሆነበት ኮንሱመሩ ምን ሆነበት? ኦፕቲማይዜሽን የሆነበት ወይም ኢኩሊብረም የደረሰበት ቦታ ነው ማለት ነው። ታንጀንት ቢትዊን ኢንዲፈረንስ ከርቭ ኤንድ በጀት ላይን ኢዝ ኮልድ ማክሲማይዜሽን ማለት ነው። ኦር ኮንሱመር ኦፕቲማይዜሽን ኦር ኮንሱመር ኢኩሊብረም ማለት ነው። ስለዚህ ሁለቱ እኩል የሚሆኑበት ቦታ ማክሲማይዜሽን ነው ወይም ኮንሱመር ኢኩሊብረም የደረሰበት ቦታ ነው ማለት ነው። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ማለት ላይክ ኢንዲፈረንስ ከርቭ ማለት ነው። ሴም ሌቭል ኦፍ ሳቲስፋክሽን እኩል ይሆናል በጀት ላይን ማለት ነው። በጀት ላይን እኩል ይሆናሉ። የዛኔ ኦፕቲመም ደረስን እንላለን ማለት ነው። So the consumer can purchase any bundle lying above the right of the budget line. This is true because indifference curve above the region of the budget line are beyond the reaches of consumers and are irrelevant for equilibrium consideration. The equation then rises as to which combination of x and y the rational consumer will purchase this. ምንድነው የሚለው? consumer cannot purchase ኤኒ በንድል ላይንግ አባቭ ዘ ራይት ኦፍ ዘ በጀት ከበጀት ላይ ናችሁ ውጭ የሆነ ኢንዲፈረንስ ከርቭ ላይ መድረስ አትችሉም። ምክንያቱም በጀት ላይ ናችሁ ምንድን ነው የሚያሳየው? የእናንተ አቅም ነው የሚያሳየው። መግዛት የምትችሉት እስከዚህ ድረስ ነው። ከዚህ በላይ ያለው ኢንዲፈረንስ ከርቭ ምንድነው? መግዛት አትችሉትም። እናንተ መድረስ አትችሉም። ቢኮዝ ኢንከማችሁ ከዚህ በላይ ማለፍ አይችልም። የእናንተ ኢንከም ይሄ ነው ማለት ነው። ከዚህ በታች ያሉት ልትገዙ ይችላላችሁ። ከዚህ በላይ ያለው መግዛት ግን አችሉም ማለት ነው። በጀት ላይ ናችሁ የሚያሳይ ይሄ ነው። ስለዚህ በጀት ላይን በእያንዳንዱ ሞመንት አታች ይደረጋል። እዚህ ጋር የምናየው ምንድነው? ኢ ላይ ያለው ምንድነው? ታንጀንት ቢትዊን በጀት ላይን ኤንድ ኢንዲፈረንስ ከርቭ ዚስ ሚንስ ሃይስት ሳቲስፋክሽን ኦር ማክሲማይዜሽን ኦር ኮንሱመር ኢኩሊብሪየም ፖይንት ነው ማለት ነው። ይችኛው ኮንሱመር ኢኩሊብሪየም ፖይንት ናት፣ ማክሲማይዜሽን ፖይንት ነው ወይም ኦፕቲመም ነው ማለት ነው። ምክንያቱም ታንጀንት ቢትዊን በጀት ላይን እና ኢንዲፈረንስ ከርቭ ምንድነው ብለናል? ማክሲማይዜሽን ነው ብለናል።
ኮንሱመሩ ኦፕቲመም ነው ወይም ኢኩሊብረም ነው የምንለው ሁለቱ ተች የሚደራረጉ ታንጀንት የሚደራረጉበት ቦታ ነው ብለናል። ስለዚህ ከሃይ የሆነ ኢንዲፍረንስ ከርቭ ሊኖር ይችላል፣ ግን እናንተ መድረስ አትችሉም እዛ ጋር። ለምን? ኢንከማችሁ ሊሚትድ ነው። ስለዚህ ባላችሁ ሊሚትድ ኢንከም ሃይ የሆነ ሳቲስፋክሽን ማግኘት ነው ታርጌቱ። ሃይ የሆነ ሳቲስፋክሽን እስከዚህ ነው መጠቀም የምችሉት፣ እስከ ኢ ድረስ ማለት ነው። ስለዚህ ሁለቱ ከርቮች በጀት ላይን ኤክስ እና ዋይ በጀት ላይኖች አሉ። ኤክስ እና ዋይ ኮኔክት የተደረጉ ኢንዲፍረንስ ከርቭ ደግሞ ሶስት ላይ ኢንዲፍረንስ ሶስት ደግሞ ተች ተደራርገዋል ማለት ነው። ስለዚህ ማክሲመም ኦር ሃይ ፖይንት ኦፍ ኢን ኮንሱመሩ ማክሲመም የሚደርስበት ቦታ ፖይንት ኢ ነው። ሶ አባብ እነዚህ ግራፎች በደንብ ስትመለከቷቸው እያንዳንዱ ነገር ያሳያል። ለምሳሌ በጀት አት ፖይንት ኤ ላይ ምንድን ነው የሚያሳየን? እዚህ ጋር ስንመለከት ፖይንት ኤ እስከ ፖይንት ኤቢሲዲዎች ላይኖች ካሉት ማለት ነው። ፖይንት ኤ እዚህ ጋር ኢንዲፈረንስ ከርቭ ዋን ነው ያለው። ኢንዲፈረንስ ከርቭ እዚህ ጋር አለ ዋን። ከዛ ሰውየው ምን ኢንተረስት ያደርጋል? ሁለት ላይ ማለት ነው። ወደ ቢ መሄድ ይፈልጋል። ገቢ ያለው ገቢ ስላለው የተጨማሪ መግዛት ይችላል። እስከ ኢንዲፈረንስ ከርቭ ስሪ ድረስ ይሄዳል። እስከ ኢ ነው መሄድ የሚችለው። ከዛ የዘለለ ግን መሄድ አይችልም ማለት ነው። ስለዚህ ሞር ይሄኛው ስለ ግራፉ ዲፋይን የሚያደርግ ጽሁፍ ነው እና ካልገባችሁ ቀስ ብላችሁ ማየት ትችሉታላችሁ ማለት ነው። ጥያቄም ካላችሁ መጻፍ ትችላላችሁ ኮሜንት ላይ እንመልስላችኋለን ማለት ነው። ስለዚህ ሃይ የሆነ ኢንዲፍረንስ ከርቭ ሃይ የሆነ ሳቲስፋክሽን መኖር ያሳያል። ሃይ የሆነ በጀት ላይን ሃይ የሆነ ፐርቼዝ ማድረጋችሁ ያሳያል ማለት ነው። ስለዚህ ፖይንት ኢ ላይ ምን ያሳያል ማለት ነው? ግሬተስት ሌቭል ኦፍ ሳቲስፋክሽን ማለት ነው። ሃይ የሆነ ሳቲስፋክሽን ታገኛላችሁ ቢኮዝ ታንጀንት ቢትዊን በጀት ላይን ኤንድ ኢንዲፍረንስ ከርቭ ታንጀንት ያደርጋሉ። ሁለቱ ፖይንቶች ታንጅ ያደርጋሉ ማለት ነው። ኢንዲፍረንስ ከርቭ እና በጀት ላይን ማለት ነው። ሶ ፖይንት ኢ ምንድነው ማለት ነው? ኮምቢኔሽን ኦፍ ኤክስ እና ዋይ የኤክስ እና ዋይ ኮምባይን ነው። ፕሪፈርድ ዘ ፖዚሽን ባይ ዘ ኮንሱመር ሲንስ ሂ ሃይስት ሌቭል ኦፍ ሳቲስፋክሽን ነው ብለናል። ማክሲማይዜሽን የሚደርስበት ነው። ኮንሱመሩ ኦፕቲመም የሚያደርስበት ቦታ ነው ማለት ነው። ስለዚህ በሌላ አባባል ምን ማለት ነው? ፖይንት ኦፍ ኮንሱመር ኦፕቲመም ዛት ሚንስ ማክሲማይዜሽን ፖይንት ነው ማለት ነው። ስለዚህ ዘ ታንጀንስ ቢትዊን ሃይስት ፖሲብል ኢንዲፈረንስ ከርቭ ኤንድ በጀት ላይን ኢዝ ናውን አስ ኮንሱመር ኦፕቲመም ማለት ነው። ኢኩሊብረም ነው ማለት አንዱ ኮንሱመር ኦፕቲመም ነው ወይም ኮንሱመር ማክሲመም ነው ስንል ዘ ታንጀንስ ቢትዊን ዘ ሃይስት ፖሲብል ኢንዲፈረንስ ከርቭ ኤንድ በጀት ላይን ሃይስቱ ነው ከኢንዲፈረንስ ከርቭ ካሉት ከፍተኛው ከበጀት ላይን ታንጀንስ የተደረጉት ተች የተደራረጉት ካሉት ብዙዎቹ ተች ሊያደርጉ ይችላሉ ኢንዲፈረንስ ከርቭ ከበጀት ላይን። ነገር ግን ሃይስቱ ከኢንዲፈረንስ ከርቭ ሃይስት የሆነ በጀት ላይ ነው ኢኩሊብረም መሆኑ ያሳያል ማለት ነው። ሶ እስካሁን ባየነው ነገር ምንድን ነው? ኮንሱመሩ መቼ ነው ማክሲማይዜሽን የሚደርሰው? ኮንሱመሩ ሃይ የሆነ ሳቲስፋክሽን መቼ ነው የሚያገኘው የሚለውን ነገር አይተናል። ስለዚህ ሃይ የሆነ ሳቲስፋክሽን ያገኛል የምንለው መቼ ነው? በጀት ላይናችን ከኢንዲፈረንስ ከርቫችን አታች ሲደራረጉ ማለት ነው። ይሄ አይተናል ማለት ነው። አሁን ደግሞ ኢፌክት ኦን ቼንጅ ኢን ኢንካም ኤንድ ፕራይስ ኮንሱመር ኢኩሊብረም። ኮንሱመሩ ኢኩሊብረም የምንለው ኮንሱመር ኢኩሊብረም ማለት አታች የሚደረግበት ታንጀንስ ቢትዊን በጀት ላይን እና ኢኩሊብረም ማለት ነው። በጀት ላይን እና ኢንዲፈረንስ ከርቫችን ታንጀንስ የሚደረጉበት ቦታ እዛ ላይ ኢንካማችን እንዳጋጣሚ ቼንጅ ቢሆን ፕራይስ ቼንጅ ቢሆን ምን ይፈጠራል የሚለው ነው የምናየው። ዋት ኢዝ ዘ አፌክት ቼንጅ ኢን ኢንካም ኤንድ ፕራይስ። ቼንጅ ኢን ፕራይስ እና ኢንካም ምን አፌክት ያደርጋል? ሶ ናው ዊ ሃው ቱ አራይቭ ዘ ኮንሱመር ኦፕቲመም ፖዚሽን ያ ሃው ቱ አውቃችኋል። ይታሰባል ኮንሱመር መቼ ምንድን ማክሲማይዜሽን እንደሚደርስ ማለት ነው። ስለዚህ ማክሲማይዜሽን የሚደርሰው በጀት ላይናችን በጀት ላይን ከኢንዲፈረንስ ከርቭ ታንጀንስ ሲደራረጉ ምንድን ነው ማክሲመም ናቸው ማለት ነው።
The next question is how the consumer optimum position change in income or change in the price of goods. change in income እና change in price ላይ change ሲያደርጉ ምን ይፈጠራሉ? So in the previous class assume በጀት ላይናችን ምን ክሬት ይደረጋል ብለን አውርተን ነበር። ለምሳሌ ኢንካም ቼንጅ ሲያደርግ በጀት ላይናችን ምን ይሆናል? ሺፍት ያደርጋል ብለናል። አዲስ በጀት ላይ ትሰራላችሁ። ፕራይሳችሁ ቼንጅ ሲያደርግ ምን እናደርጋለን? ሙቭመንት እናደርጋለን። ሙቭ ነው የምናደርገው። አዲስ ሳይሆን እንቅስቃሴ ብቻ ነው ሊኖር የሚችለው ማለት ነው። በአንድ በጀት ላይን ሙቭመንት እናደርጋለን ማለት ነው። ሶ ኦን ኢኩሊብሪየም ኮንሱመር ላይ ምንድን ነው የሚፈጠረው? ቼንጅ ኢን ኢንካም ኤንድ ፕራይስ ቱ ጉድስ አር ዘ ሜን ፋክተር ዛት ኮዝ ቼንጅ ኢን ዘ ፖዚሽን ኦፍ በጀት ላይን ኢዝ ኦፕቲመም ፖዚሽን። ኦፕቲመም ፖዚሽን ነው ለመድረስ አንዱ በጀት ላይናችን ቼንጅ ሊያደርግብን የሚችለው ማለት ነው ቼንጅ ኢን ኢንካም ማለት ነው። ኢፌክት ቼንጅ ኢን ኢንካም ኤንድ ፕራይስ ማለት ነው። ሶ ቼንጅ ኢን ኢንካም ኦን ኢኩሊብሪየም ኮንሱመር ምንድን ነው? የተለየ ነገር ከበጀት ላይ ምንድን ነው ልዩነት ያለው? እዚህ ጋር ምንድን ነው እያየን ያለ ነው? ኦፕቲመም ፖዚሽን ዛት ሚንስ ኦን ኢኩሊብሪየም ማለት ማለት ነው ሁለት አካላቶች አሉ ኢኩል የሚሆኑበት በጀት ላይን እና ምን ኢንዲፈረንስ ከርቭ ዛት ሚንስ ማርጂናል ሬት ኦፍ ሰብስቲቱሽን እና በጀት ላይንም ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ማለት ነው። ሶ እነዚህ ፖይንቶች አሉ ማለት ነው። ይሄን ያሳያል ማለት ነው። ስለዚህ ኢንካማችን ቼንጅ ኦን ኢኩሊብሪየም ሲሆን ምን ይፈጠራል? ከበጀት ላይ ልዩነት ምንድን ነው? ሶ ኢንካም ቼንጅ ነው ስንል አዘር ቲንግ ሪሜይንስ ምንድን ነው? ኮንስታንት ነው። ሌሎቹ ኮንስታንት ናቸው ብለን እናስባለን። ፍሮም አወር ዲስከስ በጀት ላይንስ ዊ ኖ ዛት ኦል ኢንክሪዝ ዘ ኮንሱመር ኢንካምስ አዘር ቲንግ ሪሜይንስ ኮንስታንት። ሶ ፓራሌል ሺፍቲንግ በጀት ላይ ሺፍት ያደርጋል። በቃ ምንም ልዩነት የለውም። ሺፍት ነው የምታደርጉት ከነበረበት ወደ አዲስ ሺፍት እናደርጋለን ማለት ነው። ሶ ኮንሲደር ዘ ኬዝ ኦፍ አን ኢንክሪዝ ኢንካም ጨመረ ብንል በጀት ላይናችን ሺፍት የሚያደርገው ወዴት ነው? አውትዋርድ ነው የሚሆነው። አውትዋርድ ሺፍት ያደርጋል። ቢኮዝ በጀት ላይን ሲጨምር እንደዚህ አይነት ሌላ በጀት ላይ ነው ሺፍት የምታደርገው ማለት ነው። ምክንያቱም የሚሆንበት ምንድን ነው? አሪፍ ጥሩ ገቢያችሁ እየጨመረ በሄደ ቁጥር ኮንሱም የምታደርጉት ነገርም እየጨመራችሁ ስለምትሄዱ ጨምራችሁ ነው የምትለው። ስለዚህ አውትዋርድ ሺፍት ያደርጋል ማለት ነው። ወደ ውጭ ነው ሺፍት የሚያደርገው ወደ ውስጥ አይደለም ማለት ነው። ስለዚህ ኮንሱመር ዊል ቢ ኤብል ቱ ሚት ዋንስ ኦፍ ኢንዲፈረንስ ጋር ሌላ ከሌላ ኢንዲፈረንስ ከርቭ ጋር ምን ያደርጋል ማለት ነው? ተች ያደርጋል፣ ታንጀንስ ያደርጋል። ኖት ፕሪቪየስሊ አቺቬብል ከባለፈው አይደለም። ለምሳሌ በፊት የነበረው እዚህ ጋር ቢሆን ማክሲመም የደረሰበት ኦር ኮንሱመር ኢዝ ኦፕቲመም የሆነበት ፖይንት ፈርስት ላይም ቢሆን አሁን ወዴት ሄደ ማለት ነው? ወደ ሌላኛው ኢንዲፈረንስ ከርቭ እና በጀት ላይ ድሮ አደረገ ማለት ነው። ሶ ማክሲማይዜሽን ፖይንቱ የት ይሆናል ማለት ነው? ሌላ ኒው ፖዚሽን ይሆናል ማለት ነው። ስለዚህ ክሬት ኦፍ ኒው ኢኩሊብሪየም ፖዚሽን ማለት ሌላ አዲስ ኢኩሊብሪየም ፖዚሽን ክሬት እናደርጋለን። ስለዚህ አዲስ በጀት ላይ ስትስሉ አዲስ ኢንዲፈረንስ ከርቭ መንገድ ላይ ታገኛላችሁ። ከእሱ ጋር አታች ይደረጋል። ታንጀንት ይፈጥራሉ። ታንጀንት ከሆነ ደግሞ ኮንሱመሩ ምንድን ነው ብለናል? ማክሲመም ነው ብለናል። ዚስ ኢዝ ዋን ኦፍ ክሬት ኢን ኬዝ ኦፍ ኢንክሪዚንግ ኢንካም በመጨመሩ ምክንያት ምን ይፈጠራል ማለት ነው? አዲስ ኢኩሊብሪየም ፖዚሽን ይፈጠራል። ኦር ኮንሱመር ማክሲመም የሚደርስበት ቦታ ይፈጠራል ማለት ነው። ቢቀንስ ደግሞ በተቃራኒ ወደ ውስጥ የሆነ ምን ታደርጋላችሁ ማለት ነው? አዲስ ኢንዲፈረንስ ከርቭ ከአዲስ በጀት ላይ እና አታች ይደራረጋሉ ማለት ነው። ሶ ታንጀንስ ሆኖ ሌላ አዲስ ፖዚሽን ክሬት እናደርጋለን ማለት ነው። በአጭሩ ቼንጅ ኢን ኢንካም ላይ ምን ታገኛላችሁ ማለት ነው? ክሬትስ ኒው ታንጀንት ላይን ክሬት ኤኒ ኒው ኢኩሊብሪየም ፖዚሽን ታገኛላችሁ። ቼንጅን ኢንካም ላይ ኢንካም ቼንጅ ሲሆን ማለት ነው። ኢንካማችን ቼንጅ ሲሆን ወይ ሲጨምር ወይ ሲቀንስ ምንድነው የምታገኙት? አዲስ ታንጀንስ ፖይንት ስለምታገኙ አዲስ ምን እናገኛለን ማለት ነው?
ኢኩሊብረም ፖዚሽን እናገኛለን፣ ማክሲማይዜሽን ፖይንት እናገኛለን ማለት ነው። ሶ የኢንከም ቼንጅ መሆኑ አንዱ የሚያሳየው ፖይንት ይሄ ነው ማለት ነው። ኢፍ ዊ ኮኔክት ኦል ዘ ፖይንት ሪፕሬዘንት ኢኩሊብረም ማርኬት ባስኬትስ ኮረስፖንዲንግ ቱ ኦል ፖሲብል ሌቭል ኦፍ መኒ ኢንከም ዘ ሪዛልቲንግ ከርቭ ኢዝ ኢንከም ኮንሰፕሽን ከርቭ ይባላል። ሁለቱ ኮኔክት የሚያደርጉት ፖይንቶች አዲስ ክሬት አድርገን የመጣ ነው። ኢኩሊብረም ፖዚሽን ፖይንቶቹ ኮኔክት የሚያደርጉት ደግሞ ኢንከም ኮንሰፕሽን ከርቭ ይባላል ማለት ነው። ኢንከም ኮንሰፕሽን ከርቭ ኢዝ ዘ ሎከስ ፖይንት ሪፕሬዘንት ቫሪየስ ኮምቢኔሽን ኦፍ ቱ ኮሞዲቲ that are purchased by the consumer different level of income በተለያየ ሌቭል ኦፍ ኢንከም የተገዙት ኦል አዘር ሪሜኒንግ ዘ ሴም ናቸው። ሌሎቹ አይደሉም። የኢንከማቸው ቼንጅ ይደራረጋል። ሊቀንስም ሊጨምርም ይችላል። እያንዳንዱ ለኮሶ ፖይንት ኮኔክት የሚያደርገው ነገር ምን ይባላል? ኢንከም ኮንሰፕሽን ከርቭ ይባላል ማለት ነው። ኢንከም ኮንሰፕሽን ከርቭ ጆይንት የሚያደርጉት ናቸው። ፖይንት ኦፍ ኮንሱመር ኦፕቲመም እያለ ለምሳሌ ኢንከሙ ሲቀንስ የነበረው ማክሲማይዜሽን፣ ኢንከሙ ሲጨምር የነበረው ማክሲማይዜሽን፣ እነዛ ፖይንቶች ኮኔክት እያደረግን ስንሄድ ምን እናገኛለን ማለት ነው? ኢንከም ኮንሰፕሽን ከርቭን ማለት ነው። ለምሳሌ ይሄ ማለት ነው እዚህ ጋር ነበር የመጀመሪያው ማክሲማይዜሽኑ። ከዛ ኢንከሙ ሲጨምር ወደዚህ ሽፍት አደረገ፣ ኢንከሙ ሲጨምር ወደዚህ ሽፍት አደረገ። የእያንዳንዱ ፖይንቶች ኮኔክት ስናደርጋቸው እናገኛለን ማለት ነው። የኢንከም ኮንሰፕሽን ከርቭ እናደርጋለን። ኢንከም ኮንሰፕሽን ከርቭ ሚንስ ኤቭሪ ፖይንት ሳቲስፋክሽን ኦር ሃይ ሌቭል ኦፍ ሳቲስፋክሽን ኦር ማክሲማይዜሽን ኦር ኮንሱመር ኢኩሊብረም ፖይንት ታንጀንስ ቢትዊን በጀት ላይን ኤንድ ኮንሱመር ኢንከም። የኮንሱመር ኢንከም እና በጀት ላይን ኮኔክት ያደረግንበት ቦታ እያንዳንዱ በሌቭል ኦፍ ሳቲስፋክሽን ታንጀንት እያደረግን በሄድንበት ቦታ በሙሉ ኮኔክት ስናደርግ ኮንሰፕሽን ኢንከም ከርቭ እናገኛለን ማለት ነው። ስለዚህ ሎከስ ኦፍ ፖይንት ነው እያንዳንዱ ሎከስ ማለት ነው። እዚህ ጋር ሎከስ ኦፍ ፖይንት አለ። ኮንሱመር የሆነ ሰዓት ላይ እዚህ ጋር ማክሲማይዜሽን ነበር። ገቢው ሲጨመር ኢንከም ሃይ ሲሆን ወደዚህ ሄደ፣ አሁንም ሲጨምር ወደዚህ ሄደ። ወይም ደግሞ ማክሲመም ነበር እዚህ ጋር ከዛ ሲቀንስበት ወደዚህ እያለ ይሄዳል። እነዚህ ፖይንቶች ኮኔክት ሲደራረጉ ኢንከም ኮንሰፕሽን ከርቭ ይሰራሉ ማለት ነው። ሶ ጀነራሊ ቼንጅ ኢን ኢንከም ኦን ኢኩሊብረም፣ ኢንከማችን ቼንጅ ሲሆን ኦን ኢኩሊብረም ላይ ድሮ የምናደርገው ኒው ነው። ኒው በጀት ላይን ድሮ ታደርጋላችሁ። ላይክ እንደ በጀት ላይን አታች ኒው ኢንዲፍረንስ ከርቭ ማለት ነው። አዲስ ነው የምንሰራው። አዲስ ኢንዲፍረንስ ከርቭ እና አዲስ በጀት ላይን ድሮ እናደርጋለን። ስለዚህ አዲስ ኢኩሊብረም ፖዚሽን ትፈጥራላችሁ ማለት ነው። ወይም ማክሲማይዜሽን ፖይንት ይፈጠራል። ኢንኬዝ ኦፍ ቼንጅ ኢን ኢንከም ማለት ነው። ኢንኬዝ ኦፍ ቼንጅ ኢን ፕራይስ ምን ይፈጠራል የሚለውን ደግሞ እኔ ቼንጅ ኢን ፕራይስ ኦን ኮንሰፕሽን driving the demand for the curves. By the way, the same idea to expressing the budget lines. በጀት ላይን ላይ ስንመለከት ፕራይስ ቼንጅ ሲሆን ኢንከማችን ኮንስታንት አድርገነው ነበር። በዛ ኬዝ ፕራይስ ቼንጅ ሲሆን ሙቭመንት ነበር የተፈጠረው። በበጀት ላይናችን እንትን ሙቭመንት ነው የተፈጠረው። ወይ እንደዚህ ሙቭ ያደርጋል፣ አሊያ ደግሞ ዋይን ቼንጅ ሳያደርግ ደግሞ ምን ይፈጠራል? በኤክስን ሙቭመንት ሊሆን ይችላል ማለት ነው። አንድ ከርቭ እንጠቀምና በጀት ላይናችን አንድ የሆነና ሙቭመንት ነው የሚፈጠረው ብለን አይተናል ማለት ነው። ሶ ኢንኬዝ ኦፍ ኦን ኢኩሊብሪየም ሲሆን ደግሞ ምንድን ነው የሚለው ነው ዊ ስተዲ ዘ ኢፌክት ቼንጅ ኢን ዘ ፕራይስ ኦፍ ኮንሰፕሽን ኦፍ ጉድስ ሆልዲንግ ማኒ ኢንከም ኢዝ ኮንስታንት። ኢንከማችንም ኮንስታንት እናደርጋለን። ቅድም ኢንከም ቼንጅ ሲሆን ነው ስንል ፕራይስ ኮንስታንት አድርገን ነበር የተነሳ ነው ማለት ነው። ሶ ፕራይስ ቼንጅ ሲሆን ዲማንድ ታውቃላችሁ። ዲማንዳችን ቤዝድ የሚደረገው በዋናነት ፕራይስ ላይ ነው እና ፕራይስ ሲጨምር ዲማንዳችን ይቀንሳል። ፕራይስ ሲቀንስ ደግሞ ዲማንዳችን ይጨምራል። ለምሳሌ ዊ ሳው ዛት ኢንክሪዚንግ ዘ ፕራይስ ኦፍ ጉድስ ኤክስ ቢጨምር ዲክሪዝ ዘ ማክሲመም ፖይንት ኦፍ ኤክስ ጉድስ ይቀንሳል። የምትገዙት ኤክስ ምን ይሆናል? ይቀንሳል ማለት ነው። ስለዚህ ምንድን ነው የሚፈጠረው? ዊዛውት አፌክቲንግ ቨርቲካል ዋይን ምን አያደርግም? ቼንጅ አያደርግም። ኢንተርሴፕት ኦፍ ዋይን ምን አያደርግም? ቼንጅ አያደርግም። እዚህ ጋር ምንድን ነው ያለው? ሙቭመንት ነው። ፕራይስ ቼንጅ ሲያደርግ ሙቭ ነው የሚፈጠረው ብለን እንቅስቃሴ ብቻ ነው የሚኖረው።
ስለዚህ በጀት ላይናችን ሮቴት ኢንዋርድ ኦን ኤክስ አክሲስ ሮቴት ያደርጋል። ሮቴት ነው፣ እንቅስቃሴ ብቻ ነው ያለው። ፕራይስ ስለጨመረ በፊት ከነበረበት ላይን ወዴት ያደርጋል ማለት ነው? እንደዚህ ወደዚህ shift ያደርጋል ማለት ነው። እንደዚህ አይነት ክሬት ያደርጋል ማለት ነው። ሶ በቀላሉ መረዳት ትችሉታላችሁ። ይሄ ብዙ እንትን የለውም ማለት ነው። ላይክ እያንዳንዱ በተለያየ ጊዜ ኮንሱም የምታደርጓቸው ኢፍ ፕራይሳችሁ ሲለያይ ኤክስ የሆነ ኮሞዲቲ ወይም ዋይ ሊሆን ይችላል። በተለያየ ጊዜ ኤክስ ሲጨምር ፕራይሱ ዋጋቸው ሲጨምር ወይ ሲቀንሱ እነዚህ ኮኔክት የሚሆኑ ፖይንቶች የምታገኟቸው ዘ ሎከስ ፖይንት ኦፍ ቼንጅ ኢን ዘ ፕራይስ ፕራይስ ቼንጅ ባረገ ቁጥር የምታገኟቸው እያንዳንዳቸው ነገሮች ፕራይስ ኦፍ ኮንሰፕሽን ከርቭ ይባላል። ዘ ሎከስ ኦፍ ዩቲሊቲ ማክሲማይዚንግ ኮምቢኔሽን ዘ ፕሮዳክትስ ሪዛልትስ ቫሪየስ ኦፍ ቫሪዬሽን ኦፍ ፕራይስ ኦፍ ኮሞዲቲ ወይም ዘ ፕሮዳክት ኢን ዘ ፕራይስ ኢንካም ኤንድ አዘር ኮንስታንት ማለት ነው። እዚህ ጋር መመልከት እንችላለን። ፕራይሳችሁ ቼንጅ ሲሆን እዚህ ጋር ቼንጅ ያደረገው ፕራይስ ኤክስን ብቻ ነው። ኤክስ ፕራይስ ብቻ ነው ቼንጅ ያደረገው። ስለዚህ ምንድን ነው ያለው? ሮቴት ፕራይስ ሲቀንስ የምትገዙት ፕራይስ ዋጋ እየጨመረ ይሄዳል። የእቃ መጠን እየጨመረ ይመጣል። በፊት ይህን ያክል ትገዙ ነበር ቢ1 ላይ ያክል፣ ከዛ ወደ ቢ2 ሄደን በጣም ሲቀንስ ደግሞ ወደ ቢ3 እንሄዳለን ማለት ነው። ዋይ ፕራይስ ኦፍ ዋይ ግን ምንድን ነው ቼንጅ አያደርግም፣ ባለበት ብቻ ነው። ስለዚህ እዚህ ጋር የሆነ ሳቲስፋክሽን ነበር ማክሲማይዜሽን የደረሳችሁበት፣ እዚህ ጋር ደግሞ የሆነ ማክሲማይዜሽን የደረሳችሁበት ቦታ አለ፣ እዚህ ጋር ደግሞ ሌላ ማክሲማይዜሽን። እነዚህ ፖይንቶች ኮኔክት ስናደርግ የምናገኛለን ማለት ነው ፕራይስ ኦፍ ኮንሰፕሽን ከርቭ እናገኛለን። ዘ ሎከስ ኦፍ ዘ ፖይንትስ ኢት ኢዝ ቫሪየስ ዘ ፕራይስ ኦፍ ኮሞዲቲስ ፐርቼዝስ ሃይ አማውንት ኦፍ ዘ ታክስ ቢትዊን በጀት ላይን ኤንድ ኢንዲፈረንስ ከርቭስ። በጀት ላይን ነው ማርጂናል ሬት ኦፍ ሰብስቲዩሽን እኩል ይሆናል ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ። እነዚህ ሁለቱ እኩል የሆኑበት ቦታ በተለያየ ጊዜ አለ። በተለያየ ጊዜ የሆነበት ኬዝ ደግሞ ምንድን ነው ፕራይሳችን ቼንጅ ስላደረገ ማለት ነው። በተመሳሳይ ዋይም እንደዚህ ነው የሚሰራው። ዋይም ቼንጅ ቢያደርግ ኤክስን ኮንስታንት እናደርግና ላይክ ድሮ ማለት ነው ሙቭ ያደርጋል፣ ወደዚህ እንቅስቃሴ ያደርጋል ማለት ነው። ስለዚህ ቼንጅ ኢንካም ሲሆን አዲስ ላይን ነው የምትሰሩት። አዲስ ኦፕቲመም ፖይንት፣ አዲስ ማክሲማይዜሽን ፖይንት እናገኛለን። ቼንጅ ኢን ፕራይስ ሲሆን ደግሞ ምንድነው ሮቴት ኦር ሙቭመንት ነው የምናገኘው። እንቅስቃሴ ብቻ ነው ያለው። አንዱ ሊንቀሳቀስ ይችላል፣ አንዱ ደግሞ ባለበት ኮንስታንት ሊሆን ይችላል። ስለዚህ እንደዚህ አይነት ሪሌሽንሽፕ ያሳያል ማለት ነው የኢፌክት ኦን ቼንጅ ኢን ፕራይስ ኤንድ ኢንካም ማለት ነው። ሶ እዚህ ጋር ደግሞ የሚያሳየው ምንድን ነው የቅድም በጀት ላይን ዋን ኢንኬዝ ኦፍ ፕራይስ ዋን እያለ በዚህ ነው ነበር ማክሲማይዜሽን የደረስ ነው። እዚህ ጋር ደግሞ ፕራይሳችን ሲቀንስልን እዚህ ጋር ማክሲሙም ደረስን፣ ከዛ ሲ ጋር ደረስን ማለት ነው። ሜን ፕራይስ ሲቀንስልን ማለት ነው። ሶ እዚህ ጋር ማክሲሙም በነበረበት ፖይንት እዚህ ጋር ቼንጅ ያደርጋል። እያንዳንዱ ሆን ማክሲመም ይሆናል ማለት ነው። ስለዚህ ዲማንዳችን በዛ ልክ ቼንጅ ያደርጋል። ፕራይሱ እየጨመረ ሲሄድ የእኛን ዲማንድ ምን ይሆናል ይጨምራል ማለት ነው። ዲማንድ ከርቫችን እየጨመረ ይሄዳል ማለት ነው። ምክንያቱም ምን ስለሆነ ፕራይስ ኦፍ ኤክስ እየቀነሰልን ስለመጣ ማለት ነው። ፕራይስ ኦፍ ኤክስ ሲቀንስ የኛ ኮንሰፕሽን መንገዛው በየት ላይናችን ከኢንዲፍረንስ ከርቫታችን የሚደረግበት እየጨመረ ይመጣል። የሁለቱ ሪሌሽንሽፕ የሚያሳየው ይሄ ነው። ዲማንድ ከርቫችን ፋር አዌይ ፍሮም ከኦሪጂኑ እየራቀ ይመጣል ማለት ነው። እዚህ ጋር ኤክስ እየጨመረ መሆኑን ያሳያል። የምትገዙት እቃ ብዛቱ እየጨመረ ነው፣ ፕራይሱ እየቀነሰ ነው ማለት ነው። ሶ ይሄ በአጭሩ እዚህ ጋር ሾ ዊ ካን ድራይቭ ዘ ዲማንድ ፎር ኢንዲቪጁዋል ኦፍ ዘ ኮንሱመርስ ፍሮም ዘ ዩቲሊቲ ማክሲማይዜሽን ፖይንት። ስለዚህ ዲማንዳችን ድራይቭ የሚያደርገው ከየት የሚመጣ ነው ማለት ነው? ማክሲማይዜሽን ፖይንት ነው። ከማክሲማይዜሽን ዘ ዲማንድ ከርቭ ኢዝ ድራይቭድ ፍሮም ፕራይስ ኦፍ ኮንሰፕሽን ከርቭ ዊች ሃዝ ኮንስትራክትድ ባይ ቼንጂንግ ዘ ፕራይስ ኦፍ ዋን ኦፍ ዘ ቱ ጉድስ። አንዱ ቼንጅ እያደረገ መጣ ቁጥር ነው
ዲማንድ ከርቫችሁን ድራይቭ እየተደረገ ይመጣል። the demand shows that the inverse relationship between price of goods and quantity of demand is equilibrium. The the inverse relationship between price of goods and quantity of demand is equilibrium. Yeah, I know that. ስለዚህ the price of goods እና quantity of demand ኢንቨርስ ሪሌሽንሽፕ አላቸው። ሁለቱ እኩል ሲሆን ደግሞ ኢኩሊብሪየም እንላለን ማለት ነው። ሶ እዚህ ጋር የሚያሳየው ምንድን ነው? የዲማንድ ከርቭ እና የኮንሱመር ማክሲማይዜሽን የሚሆንበት ቦታ ነው የሚያሳየው ማለት ነው። የሁለቱን ዲፍረንስ ከርቭ እና የዲማንድ ከርቭ ሪሌሽንሽፕ ያሳየናል ማለት ነው። this is all about optimum consumer optimization points or maximization point for the consumers. You can ask any question ዳውቲንግ ኮሜንት ራይትስ የገባችሁ ነገር ካለ ኮሜንት ተጽፉልኝ። ይሄ ይመስላል ቻፕተር ዋን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ይመቻችሁ።